ይህንን ልጅ ለማስገደል ወይንም ደግሞ እኔ አሁን እየሰማው ያለሁት ነገር በጣም ነው የገረመኝና አዶናይ ፖለቲካ ውስጥ ያለ ሰው አይደለም፣ ብሔርተኝነት ውስጥ ያለ ሰው አይደለም። አዲስ ከሚወጣው ኢትዮሪካ ከተሰኘው የቴዲ አፍሮ አልበም ጀርባ ያለው ወጣት እና በ40 ደቂቃ ውስጥ ድራግ አድርጓት ሆቴል ወስዷት ሊደፍራት ሲል የነ አርቲስት ሰራዊት ፍቅሬን የፍርድ ቤት ውሎ ለመከታተል የሄዱ አርቲስቶች ተቃውሞ ገጠማቸው። እንዴ ምንድነው የሁላ የዋጋ ጭማሪ? እንዴ ትናንትናና ከትናንት ወዲያ ምን ተፈጥሯል? እኛ ሳናቅ አገሪቷ ላይ የተካሄደ ነገር አለ እንዴ? ነፃነት መተካት ያለበት በዚህ ልጅ ነው ብሎ ደምድሞ ነው። እስኪ ይሄን ያህል ተማምኖ ከላከልን ምን ያህል ነፃነትን ቢመስል ነው? ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከረማችሁልኛል? እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ለእናንተን ያዝናናሉ ፈታ ያደርጋሉ ያልኳችሁን ምርጥ ስብስቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን፣ ዘና ፈታ እንላለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁኝ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ብቻ ነው። ያው ቻናላችን አዲስ ስለሆነ ሰብስክራይብ ያስፈልገዋል። ሰብስክራይብ በማድረግ አባል ይሁኑ። እንዲሁም ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩት። ላይክ ስታደርጉት ለኔ በጣም ይጠቅመኛል። እናንተ የአንድ ሰከንድ ስራ ናት። አንድ ጊዜ ላይክ በተኗን ጠቅ አድርጓትና ወደ ዛሬ ቪዲዮቻችን ሂድ። ስለዚህ ቢራይዲ እንድታስረዱኝ ይፈልጋሉ። እንደምታዩት ነዳጅ ሊቀዳ ማዲያ ተሰልፈው ነው እንግዲህ ነዳጅ ሊቀዳ ጓደኞቹ ችግር እንደራሱ ችግር ቆጥሮት አብሮነቱን እያሳየ ነው ወይስ ሄድሮ የነዳጅ ሹፌር እንደዛ ነው ነበረ ለምዶበት ተሰልፎ ነው ወይስ በጀሪካን ለጓደኞቹ ሊቀዳ ነው ወይስ ለጓደኞቹ ተሰልፎላቸው ነው ማለት ስላልገባኝ ነው። ወይስ መኪናው ሃይብሪድ ነው? እና ሲምታቁ ካላችሁ አስረዱኝ፣ ግራ ስለገባኝ ነው። ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይቻማችሁ። እንግዲህ ሰሞኑን ያው ዓለም አቀፍ ጦርነቱን ተከትሎ ያው ዓለማችን ላይ ያው ጥሩ ሁኔታዎች እየተከሰቱ አይደለም። በተለይ ደግሞ በነዳጅ ዙሪያ አዳዲስ ነገሮች እየተሰሙ ይገኛሉ። ያው ሀገራችን ላይ የነዳጅ እጥረት በጣም ተከስቷል ማለት ነውና ከዛ ጋር በተገናኘ ሰሞኑን በጣም ሰልፎች አሉ። የነዳጅ ሰልፍ ማለት ነው። ማደያው ሰልፍ በሰልፍ ሆኗል ማለት ይቻላል። እና በአንዲት አጋጣሚ ላይ እችና ኤሌክትሪክ መኪና ሰልፍ ላይ ባሉበት ሰዓት ተሰልፋ ተገኝታለች እና የብዙዎች መነጋገሪያ ሆናለች። ምንድነው የዋጋ ጭማሪ? እንዴት ትናንትናና ከትናንት ወዲያ ምን ተፈጥሯል? እኛ ሳናቅ አገሪቷ ላይ የተካሄደ ነገር አለ እንዴ? በሁለትና በአንድ ቀን ውስጥ የተጋነነ የዋጋ ጭማሪ በትናንሽ ሸቀጣሸቀጦች ላይ ሁሉ ሳይቀር የ200 እና 300 ብር ጭማሪ ያካሄዳችሁት ምን ነው? በጣም ዋጋ ጭማሪ ይሄ የነጋዴዎች ሴራ ነው። የአዲስ አበባ ንግድ ቢሮ፣ ንግድ ሚኒስቴር ሁልጊዜ አፋጣኝ ምላሽ የምትሰጡ ንግድ ሚኒስቴሮችም አላስፈላጊ የሆነ የተጋነነ የዋጋ ጭማሪ እየተካሄደ ነው። አላስፈላጊ ግነቱ በጣም ጣራ የነካ የዋጋ ጭማሪ እየተካሄደ ነው። በመኪኖች በምናምን እሱ እንኳን የቅንጦት ነው እንበልና በሸቀጣ ሸቀጦች ጉዳዮች ላይ የዕለት ምግቦች ላይ እንኳን ሳይቀር አላስፈላጊ የዋጋ ጭማሪ እየተካሄደ ነው። ስለዚህ ተመልከቱ እንዴ ነጋዴዎች ተረጋጉ። ነጋዴዎች ምን ሆናችሁ? ውሃ ጠጡ እስኪ። እናንተ ደግሞ በአንድ ቀን ከብራችሁ ማድረግ ነው እንደምትፈልጉት ውሃ እየጠጣችሁ ያው ይሄም ከነዳጁ ጋር የተገናኘ ነገር ይመስለኛል። ያው ጦርነቱ በጣም ብዙ ነገሮችን ነው እያመሰቃቀለ የሚገኘው። እኛ ውጭ ሀገር ላይ ወይ ደግሞ ከኛ ሀገር ውጭ ስለሆነ ጦርነቱ እኛን ማይነካን ይመስለናል እንጂ በጣም አሳሳቢ ነገር ላይ እየደረስን ይመስለኛል። እና ይህን ነገር እንደተመለከታችሁት ወይ ደግሞ የዋጋ ጭማሪ በጣም እየታየ ይገኛል። ከተማው ላይ ኢኮኖሚያዊ ችግሮችን እየመጡ ይገኛሉ ገና ካሁኑ ማለት ነው። እና ብዙ ሰዎች ይህ ነገር መጀመሪያ ወደኛ ሀገር የሚደርስ አልመሰላቸውም እና ድል ለእስራኤል፣ ድል ለፍልስጤም፣ ብቻ ድል ለኢራን እያሉ ብዙ አይነት መፈክሮችን ሲያሰሙ ነበር። ግን በስተመጨረሻም ያው ችግሩ ወደኛ ሀገር መጥቷል ማለት ነው። ከዚህ ቀደም ሩሲያና ዩክሬን ላይ በተፈጠረው ነገር እኛ ሀገር ላይ የዘይት ጭማሪ እንዴት ተደርጎ እንደነበረ ሁላችንም እናውቃለን። እና እኛ ሀገር ላይ ደግሞ አንድ ነገር ከጨመረ በፍጹም ነው ማይወርደው፣ ያው አይቀንስም ማለት ነው። የኛ ሀገር ነጋዴን መቼም መናገር አይጠበቅብኝም ምን አይነት ነገሮችን እንደሚያራምዱ ማለት ነው። ወንድሜ አሁን ታበርሲሳ ፖሊስና ፌደራል ፖሊስ መንሱሬ ከዚህ የተናገረችው የወንጀል ነክ ጉዳዮች አንብቦ ፖስት ከማድረግ በስተቀር እከለ እንደዚህ አድርጎ ታሰረ ብሎ ከመናገር የዘለለ ኢንቨስቲጌት አድርጎ እከለን አሳስሯል የምትለኝን አንድ ነገር አምጣለሁ። ብቻ ያው የሰሞኑን የቲክቶክ ግርግር ያው ሁላችሁም ደርሷችኋል ብዬ አስባለሁ። እና ያው እነ መንሱር ጀማል፣ እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ
ብቻ ማን ጠቅሼ ማንልተው ብዙ አርቲስቶችና አንዳንድ ግለሰቦችም አብረው ታስረው ነበርና መንሱር ጀማል በጣም ብዙ ሳክሶችን ሲሰክስ ነበር፣ ያው እንደለመደው ማለት ነው። አሁን ታበርሲሳ የተባለውን ግለሰብ እሱን እያጣጣለ ራሱን ከፍ ከፍ እያደረገ ነበርና በአሁኑ ሰዓት ላይ የቆዩ ቪዲዮዎች የተቆራረጡ እየወጡ የብዙ ሰዎች መነጋገሪያና መዝናኛ ሆኑ። የነ አርቲስት ሰራዊት ፍቅሬን የፍርድ ቤት ውሎ ለመከታተል የሄዱ አርቲስቶች ተቃውሞ ገጠማቸው። ሌባ ባይገጥማቸው ነበር የሚገርመው። ዝርዝሩን በአጭሩ አቀርባለሁ። በቀደመው ዜና ላይ እንደነገርናችሁ ሰራዊት ፍቅሬ ዛሬ ፍርድ ቤት ቀርበው እንደነበረ ይታወቃል። የፍርድ ቤቱ ውሎ በተመለከተ በዛኛው ዜና ተመልክቱ። አሁን ግን የምነግራችሁ በፍርድ ቤት ውስጥ የተከሰተውን ነገር ነው። ችሎቱ ካለቀ በኋላ የተለያዩ አርቲስቶች ድጋፋቸውን ለአርቲስቶቹ ለማሳየት መጥተው ነበር። ከነዚህ መካከል እነ ሸዊት ከበደ ይገኝበታል። እነዚህ አርቲስቶች ከችሎቱ ማድረግ አልነበረባትም። በዛ የነበረው በፊንቴክ የተበደለው ህዝብ ኤፎር ሳይዝ መፈክሮችን ይዞ እነዚህን አርቲስቶች እናንተ ሌቦች፣ የሌባ ተባባሪዎች፣ ገንዘባችንን ተበልተን ከኛ ጋር መቆም ይገባችሁ ነበር በሚል የተለያዩ ተቃውሞዎችን አሰምተውባቸዋል። አርቲስቶቹን በከፍተኛ ስጋት ከአካባቢው ለቀው መሄዳቸውን ሰምተናል። መመሰላችሁ ፋሚሊዎች፣ አንዳንድ ጊዜ አርቲስት ሲባል ምንነቱን ይረሳል መሰለኝ። አንድ አርቲስት ሲባል ወይ ደግሞ ብቻ የሆነ በአርት ዙሪያ ያለ ድምፃዊ ሊሆን ይችላል፣ ተዋናይ ሊሆን ይችላል፣ ብቻ በአርት ዙሪያ ያለ ግለሰብ በምን መልኩ እንዳደገና ለማን እንደሚሰራ ይረሳዋል መሰለኝ። እና አርቲስት ሲባል ብዙ ጊዜ ለህዝብ ነው መቆም ያለበት ይመስለኛል። ከዚህ ቀደምም አሁን ሰሞኑን አቤል ሙሉጌታ የተፈጠረበትን ነገር ተሰምታችኋል ብዬ አስባለሁ። ያው ከዚህ ቀደም ቴዲ አፍሮ ባወጣው ዘፈን ላይ ትችት ሰንዝሮ ቴዲ አፍሮ ለህዝቡ ሲል የዘፈነውን ዘፈን እሱ ከመንግስት ጎን ቆሞ ያው ተቸት የሚያደርግ ዘፈን ሰርቶ በብዙዎች ዘንድ ተቃውሞን እንደተቀበለ ሁላችንም እናውቃለንና አልበሙን እስካለመስማት ድረስ አልበም ሰርቶ ምንም ነበር ያልተደመጠለት ማለት ነው፣ የአቤል ሙሉጌታ ማለት ነው። አሁን ደግሞ በዚህ ጉዳይ አርቲስቶቻችን ላይ እንደዚህ አይነት ነገር ሊደርስ ይችላልና ብዙ ጊዜ አርቲስቶች መቆም ያለባቸው ለህብረተሰቡ ነው ብዬ ነው የማስበው። ምክንያቱም እነሱ የህዝብ ልጆች ናቸው ነው ብዬ የማስበው። እስኪ እናንተ በእኔ ሀሳብ ትስማማላችሁ? ነፃነት መተካት ያለበት እነ ሰይፉን ያስደነገጠው ነፃነትን የሚመስለው ሰው የቤተሰብ ጨዋታ ቀጣይ አቅራቢ ሊሆን ይችላል። ምን ያህል ነፃነትን ቢመስል ነው? አይተነው እንመለስ እስኪ። ትመጣላችሁ ትለኛና ሀብታም ታዋቂ ትሆናላችሁ ትሆናላችሁ። ድምፁን ሰማችሁት? የራሱን ድምፅ ነው። እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳሚ ችግር የለውም። ጠጡ አለን እዚህ 40 ሺህ ዝር ታቀር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ ማነው ትዋኛላችሁ። እማችል እናለማምዳለን። ስፔሻሊ ቺኮች እንግዲህ ድምፁን ሰማችሁታ? እነ ሰይፉ ተገርመዋሉ በልጁ ንግግር ማለት ነው። በጣም ይሄ አሁን ገጽታውን ሳናየው መልኩን ሳናየው ዝም ብለን ድምፁን እየሰማን ቢሆን ከዚህ በፊት በሊፕሲንክ እየሰራው ነበር የሚመስለው። በጣም ነው የሚመስለው ድምፁ፣ አነጋገሩ፣ አካሄዱ በጣም ነው የሚመስለው። የሆነ የኮንስትራክሽን ሰራተኛ ነው አይደል የሚመስለው። የሆነ ፊቱ አገጩና እዚህ አገጩ ስር ደግሞ እና ደግሞ ያው መልክም መመሳሰሉ ደግሞ በጣም የሚገርም ነው። በጣም እሺ፣ ድምጽ ይሁን ሳይዝ አሁን ይኸው እስኪ አንድ ማስታወቂያ ሰርቶ ነበር አይደለ ነፂ? በእርግጥ የአዳማ አንድ የሰራው ማስታወቂያ ነበር። አዳማ ቆርቆሮ ነገር የሆነ የልብስ ማስታወቂያ አይነት ይመስላል። እና የዛኔ ነፂ ይገባል እንደዚህ ልክ አሁን ባየነው ልክ ሰውነቱ ሙሉ ይገባልና እንደዚህ ስትመለከተው ቁመቱ ምኑ የመመሳሰል ነገር አለው። ሶፊ መሩ ራሱ ይሄ ቀልዱ ራሱ ተመጣላችሁ ተዋኛላችሁ ምናምን ባለው ነገር እኮ የእሱም ራሱ ነፃነት ራሱ እዚህ ጋር ቢቆም ሊል የሚችለው ይሄንን ነው። በቃ በጣም ይገርማል። አሁን ያሲን ትልቅ ፈተና ውስጥ የገባ ይመስለኛል። ያሲን ሆነ እንዴ ውድድር ላይ አይደል? ገና ያው ሌላ ተወዳዳሪ አዝመራው ማለት በዚህ አይነት ይሄ ልጅ በጣም ከህዝቡ ተቀባይነት አግኝቶ መጥቶባቸዋል። አዎ ሰሜ ባሪያውም ቢመጣ ጥሩ ነው። በዚህ አይነት እንግዲህ 3 4 5 እየሆኑ ነው ማለት ነው። ሰሜ ሊወዳደር ነውና በጣም የገረመኝ ሰምቼ ደወልኩለት እና ማለት ሪኮመንዴሽን እየቀረበለት ነው። ትክክለኛው ነፃነትን የምተካው እኔ ነኝ አለኝ። እንዴት እለዋለሁ?
በከለር ሂድ አለኝ። ገና ዘፌስ ጥቁር መለው እኔ ነኝ ከሁሉም ጥቁር ክራይቴሪያው። ስለዚህ እንግዲህ ያው ሰመረ ባሪያውም እጩ ውስጥ አለበት እየተባለ ነው። ከሰይፉ አንደበት እንደተናገረው ማለት ነው። ግን ሰይፉ እኔ ከንግግሩ አንድ የተረዳሁት ነገር ይህ ግለሰብ በቪዲዮ ላይ የተመለከታችሁት ነፃነት ወርቅነህን ይመስላል የተባለው ግለሰብ እሱ ማድረግ የሚችለውን ነገር ነው ብሎ ነው የተናገረው። ያው ማስታወቂያውንም ቢሆን ነፃነት ከዚህ የበለጠ አድርጎ ይሰራል ብዬ አላስብም ነው ያለው። እንግዲህ እኔም በጣም ይሄኛውን ነገር ስሰማው መጀመሪያ ላይ ደንግጬ ነበረ። ያው ነፃነት ሲያወራ ያክል የሰማው ያክል ነበር የተሰማኝ ማለት ነው። ነፃነትን ሁላ እየፈለግኩት ነበር በአይንና ብዙ ሰዎች የኔ አይነት ስሜት ነው የተሰማቸው። እስኪ እናንተ ምን ተሰማችሁ መጀመሪያ ላይ የልጁን ድምፅ ስትሰሙት? በጣም እጅግ የሚገርም ነው። የሆነ በአዶናይ ዙሪያ የሚያጠነጥን እንግዲህ አዶናይን በጣም የሆነ ጥርሳቸውን የነከሱበት ሰዎች እንዳሉ በነገራችን ላይ አንድ ነገር ልንገራችሁ። ይህንን ልጅ ለማስገደል ወይንም ደግሞ እኔ አሁን እየሰማው ያለሁት ነገር በጣም ነው የገረመኝ እና አዶናይ ፖለቲካ ውስጥ ያለ ሰው አይደለም፣ ብሔርተኝነት ውስጥ ያለ ሰው ለማስገደል ማለት እኔ እስካሁን ድረስ እኔ ያየሁት ነገር የለም። ምናልባት በዚህ ጉዳይ ላይ የምታውቁ ሰዎች ካላችሁ ልትነግሩን ትችላላችሁ። ግን በጣም አደገኛ ነው። በድፍረት ሰዎች ወጥተው እኔ አንድ ሴት ናት በጣም እጅግ ማቃት ሴት ነች እንጂ ማቃት ሴት ናት ይሄንን ስታወራ የሰማሁት ከኢንጂነር ስመኘው ይበልጣሉ የአዶናይ ብላ ነው የተናገረችውና በዚህ ሰሞን ስመኘው ምን አገናኘው ከኢንጂነር ስመኘው? አንድ ሰው ይሞታል ወይ ደግሞ ከናካቴው ደብዛው ይጠፋል። አዶናይ ከኢንጂነር ስመኘው ይበልጣሉ። ምን አደረገ አዶናይ? ኢንጂነር ስመኘውም ሰራ የተባለ ወንጀል የለም። አዶናይ ምን አደረገ? የትኛው የመንግስት ተቋም ውስጥ ነው የሚሰራው? የትኛው የመንግስት ተቋም ውስጥ ተመድቦ የህዝብን ህዝብ አምኖት ወይንም ደግሞ ህዝብ ወክሎት የሆነ ቦታ ላይ ተቀምጦ እየሰራ ወይም በሙስና ያባከነው ገንዘብ የበላው ገንዘብ ህዝብን ያስለቀሰበት ህዝብን ያስነባበት ሁኔታ ካለ ኢትስ ኦኬ። ምንድነው ጉድ? እሱንም እስከ መግደል ደረጃ ምንድነው የሚያደርሰው? ምን አደረገ አዶናይ? አሁን አዶናይን መግደል ምንድነው? ምን አደረገ? ሲቀጥል ለመግደልስ የሚያበቃ ምን ጥፋት አጠፋና ነው? ወይስ ፖለቲካ ነክ ውስጥ አልገባ? በእምነት ዙሪያ አልሄደ? ምን አይነት ይሄ የማይገናኝ ነገር ነው አንዳንዴ ሰዎች የሚያመጡት ማለት ነው። ወይ ደግሞ ሀሳባቸውን የሚያመነጩት የግለሰብ የሰማውን ኢንፎርሜሽን ነው ለእኛ እያጋራ ያለው ማለት ነው። እና ያኛውን አዶናይን መግደል የሚለውን ሀሳብ ያመጣው ሰው ምን አገናኘው? አንድ ወጣት ነው፣ ብዙዎችን እየረዳ ያለ ለብዙዎች ተስፋ እየሰጠ ያለ ወጣት ነው አዶናይ ማለት በአሁኑ ሰዓት ተጽዕኖ ፈጣሪ ነው እና ልናበረታታው እንጂ በእንደዚህ አይነት እንኳን ባያደርጉት ራሱ መግደል የሚለውን ቃል ያን ሰው ትንሽም ሊረብሸው ስለሚችል ማንሳቱ አስፈላጊ ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ከአውቶቡስ ወንበር ይልቅ የፓርላማ ወንበር በቀላሉ ይገኛል ሲሉ ቆሞ መሄድ የሰለቻቸው የትራንስፖርት ተጠቃሚዎች ተናገሩ። አውቶቡስ ውስጥ ወንበር ብታገኝም ትልቅ ሰው ከመጣ ትነሳለህ፣ ፓርላማ ውስጥ ግን እንዳትነሳ ትልቅ ሰው የለም። ይሄ ትክክለኛ አባባል ይመስለኛል። ያው በአሁኑ ሰዓት ይህን ነገር እርግጠኛ ነኝ ያቀረበው ከካሙዙ ካሳ ጋር የተገናኘ ነገር ይመስለኛል። ምክንያቱም ሰሞኑን ያው ካሙዙ ካሳ በዚህ ጉዳይ በፓርላማ ጉዳይ እጩ ለመሆን ብቻ ውድድር ውስጥ ገብቷል እና ብዙ ሰዎች በአሁኑ ሰዓት በካሙዙ ካሳ ዙሪያ ሀሳባቸውን እየሰነዘሩ ይገኛሉ እና ከዛ ጋር የተገናኘ ነገር ይመስለኛል። ያው ትንሽ ሳቅ ጫር የሚያደርግ ነገር ነው። የመርካቶ ነጋዴ እና የቤተል ነጋዴ አይደለም። ይሄንኑ ዕቃ በሌላ ጨርቅ በርካሽ ጨርቅ ሰርተውት 2000 ብር ይሸጡልሻል። እዛ ጋር ወረድ ብለሽ የት ነው የት ብለሽ ያቸው ሄደሽ ነይ ንኪው በእናትሽ። ይሄ ጨርቅ እና ያ ጨርቅ አንድ ነው። እንደዚህ አይነት ጨርቅ አይተሽ ታውቂያለሽ? በቃ ድንገርሽ አታውቂም። ከዚህ ሱቅ ውጭ የትም አታገኙም። አይ በቃ ካላዋጣሽ ችግር የለም ችግር የለም ታርግልሽ። አያዋጣኝ፣ በእውነት አያዋጣኝ አልኩሽ እኮ። እቃው ከኪም ካርዳሽያን የመጣው ከቁም ሳጥኗ ውስጥ ከኪም ካርዳሽያን። የትኛው ነው? የመርካቶ ነው የቤተሉ ነው? ባሏ አናደዳት፣ ከዛ ጣለችው። ከዛ በኋላ እኛ ሱቅ ውስጥ ነው የተገኘው። ይሄን ያህል በቃ ኳሊቲ ላይ አንደራደርም። ከዛው ነው የምናመጣው ከምንጩ ማለት ነው።
ስትሬች ነው እንደፈለግሽ ለጥጠሽ ብትወፍሪ ብትከፊ እንግዲህ ምርጫ አንቺ ነው 200 ጨምሪና አረግልሻለሁ 200 ዝም ብለሽ 200 አድባት የትኛው እሷም እሺ አይቀንስም ፊክስድ ነው አይቀንስ የመርካቶ ነጋዴዎች ማለት ነው መርካቶ ገብታችሁ ለማታውቁ ሰዎች ምንም ነገር የማሳመን ችሎታ አላቸው ማለት ነው ሳይዝ የሌላቸውን እንኳን ራሳቸው ለጥጠው አስፍተው ቢሆን ይሸጡላችኋል እንጂ ገብታችሁ ሳትገዙ አትወጡም ብዬ ነው ማስበው ያው መርካቶ አካባቢ ያላችሁ ወይ ደግሞ መርካቶ አካባቢ ዕቃ ተገበያይታችሁ የምታውቁ ሰዎች ይሄኛውን ነገር ትረዱኛላችሁ ብዬ አስባለሁ አዲስ ከሚወጣው ከኢትዮሪካ አልበም 9ኙን ሙዚቃ ያቀናበረው ወጣት ኢትዮሪካ አልበም 9 ሙዚቃዎችን ያቀናበረው ወጣቱ ሙዚቀኛ በረከት ተስፋ ጊዜ ነው ከአምለሰት ጋር ባደረገው ቆይታ ስለ ቴዲ አፍሮና አልበሙ በከፊል እንዲህ ብሏል ከቴዲ አፍሮ ጋር በአጋጣሚ የተዋወቅ ነው ለመጀመሪያ ጊዜ ታለንቴን ያየው ቴዲ ነው ነአት የሚለውን የቴዲ ሙዚቃ ያቀናበርኩት እኔ ነኝ ከነአት በኋላ ሌሎች ዘፋኞች እንድሰራላቸው ደውለውልኛል ቴዲ ጎበዝ ነው ነገሮችንም በፍጥነት ነው የሚረዳቸው ስራ መስራት ከመጀመራችን በፊት ቴዲ በጨዋታ ያዝናናናል ቴዲ የመጽሐፍ ቅዱስ አረዳዱ ይለያል ሰዓት የሚያከብር የሥራ ሰው ነው በዛ ላይ በጣም ይለፋል የቴዲን አዲሱን አልበም 9 ሙዚቃዎችን ያቀናበርኳቸው እኔ ነኝ በስራ ቶሎ አይረካም ከኔ ጋር ተጋይተን ተጣልተን እናውቃለን ቅንብሩን አብረን ነው የሰራነው ቴዲ ግን እንደዚህ መባል አይፈልግም ሲል ብዙዎች አይናቸውን የጣሉበት ወጣት አቀናባሪ ተናግሯል ሰሞኑን ያው ቴዲ አፍሮ ከስንት ዓመታት በኋላ አልበም ቢለቅ እንደሆነ ሁላችንም እናውቃለን እና አልበሙን 9 ዘፈኖች አሉት 9 ዘፈኖች ደግሞ ያቀናበረው አንድ ግለሰብ ነው ይህ ወጣት ማለት ነው ከዚህ በፊት የቴዲ አፍሮ ይመስለኛል ከመጨረሻ አንድ ወደ ኋላ ዘፈኑን ነአት የሚለውን ዘፈኑን ያቀናበረው ይህ ግለሰብ ነው ወይ ደግሞ ይህ ወጣት ነውና ስለ ቴዲ አፍሮ በዚህ መልኩ ተናግሯል ማለት ነውና ሐምለሰት ግን ስለ ባለቤቷ እንደዚህ ቁጭ ብላ ስትሰማ ምን አይነት ስሜት ሊሰማት እንደሚችል በሷ ቦታ ሆኜ ባሰብኩት ባይነኝ እንደኔ አንዲት ሴት ስለ ባሏ እንደዚህ ሲነገራት ምን አይነት ኩራትና ምን አይነት ደስታን እንደሚሰማት ማሰብ አይከብድም እንግዲህ አሁን ላይ በጣም ያዝናናኝ ያለው ነገር አሉላ በቃ ከተባረረ በኋላ ማስተርስ ያለውን ጋዜጠኛ በጥበቃ ልታባረሪያች ማስተርስ ያለውን ጋዜጠኛ በጥበቃ ልታባረሪያች ራሱ ቻናል ዘምን ባላለ የሚዲያ ሀና ለማታቅ ስራ አስኪያጅ ማየት አልፈልግም አይንሽን ማየት አልፈልግም ቡናን ጠጣ የምትለኝ ቡናን ጠጣ እያለች የምትጨቀጭቀኝ የነበረች ሴትዮ እሺ ቢሮ ሰራተኛ የማይወዳት የቢሮ ሰራተኛ ማይወዳት ለቦታው ማትመጭኝም ሊትሬሲ ሌቭል ለቦታው ማትመጭኝም አሉላ ፍሬው በቃ የሜም ማድመቂያው ነው ቀረ ያው አሉላ ፍሬው ጋዜጠኛ አሉላ ፍሬ ይባላል እና ሰሞኑን የሜም ማድመቂያ ሆኗል ማለት ይቻላል አንዳንዴ ያው ቦታችንን ማወቅን የመሰለ ነገር የለምና ይህ ግለሰብ ያው ወደታች ወርዶ ከማይመጥኑትና የሆነ ለማይመስሉ ሰዎች ከሱ ጋር ለማይወዳደሩ ወይ ደግሞ በሱ ሙያ ላይ ለሌሉ ሰዎች መልስ ሲሰጥ በብዙዎች ዘንድ ሰሞኑን መነጋገሪያ ሆኗልና ይህ ቪዲዮ በጣም ስላዝናናኝ ነው ወደ እናንተ ይዤላችሁ የመጣሁት ባወቃት በ30 ደቂቃ ውስጥ ስራ ሰራሻለሁ ክሊፕ አሳደረ ሴሌብሪቲዎች ተከበሩ ሴሌብሪቲዎች ለማለት ይመስለኛል ሴሌብሪቲዎች ተከበሩ ባይላችሁ እየወጣ ነው ሆቴል ወስዷት ስለ አህመድ ማንጁስ መሰለኝ በማለቷ ራሷን ለመከላከል በመሞከሯ ከደበደባት በኋላ የሆቴሉ ማናጀርና ዌተር ተጠበቃ ምናምን ነገር ደርሰው ካዳኗት በኋላ መኪናው ውስጥ ከቶ ቤተክርስቲያን በር ላይ ከመኪናውን እየነዳ በሩን ከፍቶ ነው ወርውሯት የሄደው ያ አብዛኞቻችሁ ማለት ነው ፍቅርን ተዘፍኗታላችሁ እንጂ አትኖሯት እዛ ላይ የምትዘፍኑላት ምን አይነት ጭካኔ ነው ቆንጆ ሽቅርቅሯ ምን ልሁንልሽ ምን ይደረግልሽ ልዘቅዘቅልሽ ልበጥበጥልሽ የምትሏት ሴት ይችም ሴት አንድ ናቸው ያ የምትዘፍኑትን የምታንቃረሩትን ኑሩት
ታሳፍራላችሁ። አንዳንዶቻችሁ ታሪካችሁ ወደኋላ ተብሎ ሲመዘዝ ሲጎተት ስትጠኑ ምናምን ኋላችሁ በጣም ይከረፋል። እና ጀለስ ምን አደረገ? ጉዳዩን በይቅርታ እንዲታለፍና ጠጥቼ ነው በሆነ ነገር ተናድጄ ስለነበረ ነው እንዴ ስለሆነ ነው እና እሷ የቦክስ መለማመጃነት እልህህን እሷ ላይ የምትወጣው ብሮዬ ምን ማለት ነው? ጠጥቼ ነው። ከሱ በላይ ያሳዘነኝ ምናምን ቦታው ላይ የተቀመጡት ሰዎች በቃ በቃ ይቅር በይውና አለፊው እግዚአብሔር ይቅር ይበለው፣ ህግ ግን ይዳኘው። ህግ ሊዳኘው ይገባል። ያላችሁን እንትን ተጠቅማችሁ ሴሌብሪቲነታችሁን ተጠቅማችሁ ያላችሁን ኃይልና አቅም ተጠቅማችሁ አሻራችሁንና ኃይላችሁን ሴት ላይ ማሳረፍ የምትፈልጉ አንዳንድ ሴሌብሪቲዎች ተጠንቀቁ። ኃይላችሁ እየወጣ ነው እየመጣ ነው። በቅርብ አንዳንዶችም ትወጣላችሁ። በጣም በቅርብ ሰው ተጠንቀቁ። ችላ ማለት ነው። ወንዱን ግን ምን ነክቶት ነው? ሰዎች በጣም አንዳንዴ ሰሞኑን የምንሰማቸው ነገሮች በጣም አሳፋሪና የሚዘገንኑ ነገሮች ነው የምንሰማው። እኔ በወንድነቴ እንዳፈር የሚያደርጉ አይነት ድርጊቶችን እየፈጸሙ ነው አንዳንድ ወንዶች ማለት ነው። እንግዲህ አህመድ ማንጁስን እንግዲህ ያው በጣም ታዋቂና በአሁኑ ሰዓት ዝነኛና አሉ ከሚባሉ ወጣት ድምፃውያን መካከል አንዱ ነው እና እንደዚህ አይነት ድርጊት ማድረጉ በብዙዎች ዘንድ በአሁኑ ሰዓት ያው ቁጣን ቀስቅሷል ማለት ነውና ወንዱ ምን ነክቶት ነው የሚያስብል ጥያቄ ነው እዚች ጋር እየፈጠረ ያለውና ከዚህ ቀደም ብዙ አይነት ሴት ልጆቻችን ላይም ህፃናቶች ላይም ታዋቂ ሴቶች ላይም ጥቃት እየደረሰ እንደነበረ ሁላችንም እናውቃለንና በአሁኑ ሰዓት ይሄኛውን መስማታችን በጣም የሚደብርና እንደ ወንድነቴ እንዳፈር የሚያደርገኝ አይነት መረጃ ነው የሰማሁት ማለት ነው። ከዚህ ወደ ሳንወጣ ያው ከዚህ ከአመት ከምናምን በፊት ህፃን ሄቨንን ሁላችንም እናስታውሳታለን እና የእሷ ጉዳይ እስካሁን ምንም እልባቱን እንዳላገኘ እናትየው ተናግራለች። ሰላም አበቄለሽ ነኝ፣ የህፃን ሄቨን እናት። ጠፍቻለሁ፣ በጣም ይቅርታ። ትራውማው ከባድ ስለሆነብኝ ከዛ ለመውጣት ራሴን ትሪት እያደረኩ ነው። ያ ማለት ግን የሄቨንን ጉዳይ ትቼዋለሁ ለማለት አይደለም፣ እየተከታተልኩ ነው። ቀጠሯችን መጋቢት 25 ከጠዋቱ ቀጠሮ ነው። በቃ የዚህ ሀገር ህግ ምንም መፍትሄ ያለው አይመስልም ብለን ተስፋ እናደርጋለን። የሴቶች ሞት ጥቃት ይመለከተናል የምትሉ በውስጥ ኢንቦክስ የምታደርጉልኝ የሄቨን ጉዳይ ምን ላይ ደረሰ እያላችሁ እየደወላችሁ የምትጠይቁኝ በሙሉ እንድትገኙልኝ አደራ ለማለት ፈልጋለሁ። አመሰግናለሁ። እንግዲህ ብዙ አነጋጋሪ ነገሮችን የተፈጠሩበትን የህፃን ሄቨንን ጉዳይ የረሳችሁት አይመስለኝም እና እስካሁን እንግዲህ የፍርድ ሂደቱ አልተጠናቀቀም። ያው በቀጠሮና ያው በዋስ ነው የሆነ ታይም ላይ ወይ ደግሞ አስቂኝ የሆነ ፍርድ እንደሚፈረድ እርግጠኛ ሆኜ መናገር እችላለሁ እና እንደዚህ ሆይ ሆይ የተባለለት ነገር ሲጀመር አእምሮ አያውቅምም። እንደዚህ አይነት ውሳኔዎችም ተወስኖ አያውቅም። በጣም ለህዝቡን የሚያረካ የህዝቡን ስሜት የሚጠብቅ ውሳኔ ይወሰናል ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ፋሚሊዎቼ ለዛሬ ነበሩኝ ቪዲዮ እነዚህን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።